ውሃ አጣጭ አገኘው ብላችሁ መርዝ እየተጎራረሳችሁ እድሜ ልካችሁን ከጸጸት ጋር ከመኖራችሁ በፊት አዳምጡኝ። ትዳራችሁ የሚፈርሰው ከመጋባታችሁ በፊት ነው። ትዳር ለምን ይፈርሳል ለሚል ወሳኝ ጥያቄ የተሰጠ አስገራሚ መልስ ልንገራችሁ። ሰዎች የትዳር አጋራቸውን ሲመርጡ አይጠነቀቁም። ደስ ይላል፣ ቆንጆ ነች፣ ታዋቂ ነው፣ ተመችታኛለች፣ ወሬው ደስ ሲል በሚሉና ሌሎች ተራ እዚህ ገባ በማትሏቸው ተልካሻ ምክንያቶች በጥድፊያ የጋብቻ ውሳኔ ይወስናሉ። መንፈሳዊነቱ ምን ያህል ነው? ይህች ሴት ለኔ ትገባኛለች? እንዴት ነው ከዚህ ሰው ጋር ምኖረው? ልጆቻችንን እንዴት ነው የምናሳድገው? ገንዘብ አያያዙ ምን ይመስላል? አመለካከቷ ምን ይመስላል? የሚሉትን ወሳኝና ሌሎች ዘላቂ ጉዳዮችን አያስተውሉ። ከዚህም በላይ የወደፊት የትዳር አጋሬ ካሉት ሰው የሚቀበሉትን ብቻ እንጂ እነሱ የሚሰጡት ምን እንደሆነ ባለመለየታቸው በራስ ወዳድነት ውሳኔዎችን ይወስናሉ። ለዛ ሰው በጭፍንነት የሆነ ቦታ ትሰጠዋለች የሌለውን፣ እሱም ይክባታል፣ በኋላ ሊያወርዳት። በደንብ ሳይተዋወቁ ወይም ሳይግባቡ ይጋባሉ። ትዳር ውስጥ ሲገቡ የፈጠሩት ምናብና አብሯቸው ያለው ሰው በጭራሽ አይገናኙም። እዚህ ጋር መሰለቻቸት፣ ንትርክ፣ ጭቅጭቅ ይፈጠራል። ለፍቺ የሚሆኑ ማናቸውም እንከኖች እየተመዘገቡ ቆይተው የመረረ ጸብ፣ ከዛ ፍቺ ይመጣል። ትዳርን እንደ ቀላል አትዩት። ስትመርጡ ተጠንቀቁ። ከመጋባታችሁ በፊት ተግባቡ።